ሰላም እንዴት ናችሁ? ደህና ናችሁ ወይ? የገኒ ቤተሰቦች ሰላም ናችሁ ወይ? ይቅርታ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር የተመሰገነ ይሁን። እኔ በጣም ሰላም ነኝ። እንዴት ነው ውሎ? ሙቀት እንዴት ይዟችኋል? በስደት ዓለም ላይ ያላችሁ እህቶቼ አበረታቶች። ይቅርታ ያው እንግዲህ የመዳም ቤት መሆን እኮ እቃ እያደራረኩ ስለሆነ ነው። እንግዲህ ያው መዳም ቤት መሆን ታውቁታላችሁ እህቶቼ እና ሰብስክራይብ፣ ላይክ፣ ሼር እንዳይረሳ እህቶቼ አበረታቱኝ። የመዳምዬ ቅመሞች እንስራ፣ እንለወጥ፣ እንደግላችኋለሁ እና አበረታቱኝ እህቶቼ። እኔም ሰብስክራይብ ላይክ አደርጋችኋለሁ። ሼር አድርጉልኝ ዩቲዩባችሁን ወይም ሜንሽን አድርጉት አረግላችኋለሁ ማለት ነው። ሰብስክራይብ እህቶቼ እናንተም ደግሞ አበረታቱኝ። ያው እንደምታበረታቱኝ ተስፋ አለኝ። እኛ የመዳም ቅመሞች በአንድ ሆነን መስራት ከቻልን በቅርብ ጊዜ እንለወጣለን። የመዳምንም እንኳን ስራ እንችላለን ብለን እየሰራን ነው አይደለ? እንኳን ይህንን የማንችለው ነገር የለም። እኛ እንችላለን እህቶቼ እና አበረታቱኝ እናንተ የምር እንስራ እንለወጥ ነው የምላችሁ። ይህ ነው እላችኋለሁ የመዳምዬ ቅመሞች። በተረፈ እንዴት ናችሁ? እንዴት ይዟችኋል? ሙቀት እየጀማመረ ነው እንግዲህ ውሃ ጥጣ እያደረጋችሁ ስሩ። ምክንያቱም ወደዛ ወደዚህ ስለምትሯሯጡ ያው እንትን አለ፣ ሙቀትም አለ። እንደገናም ደግሞ ያው ግዴታ ነው ውሃ መጠጣት። ስለምንቆመንም ስለምንውል ያው ውሃ መጠጣት አለብን ማለት ነው ማሮቼ። እና አበረታቱኝ እህቶቼ። ሰብስክራይብ ላይክ እንዳይረሳ እና እህቶቼ ምን እላችኋለሁ መሰላችሁ? ዛሬ በስደት ላይ ሆናችሁ ምንም ነገር እንዳያጋጥማችሁ ጸሎት አድርጉ ሁልጊዜም። ማለት በስደት ላይ ምንም ነገር ስላችሁ ያው እኛ ከቤተሰብ እርቀን ነው የምንኖረው። ቢናፍቁን ሄደን ማየት አንችልም። ያችሁ ግዴታ 2 ዓመት ኮንትራታችንን ሳንጨርስ መሄድ አንችልም ቤተሰብ ጋር እና የቤተሰብ ክፉ እንዳያሰማን በስደት ዓለም ላይ ማለት ብዙ እኛ እዚህ መተን ሶሻል ሚዲያ ስለምንስቅ ስለምንጫወት እንትን ስለምን ማለት በቃ ታውቃላችሁ፣ ስለምንስቅ ስለምንጫወት ፈገግ ስለምንል ለሰው ደስተኛ እንመስላለን። ማለት የኛ ደስታ ከዚህ በላይ ነው። ታውቁታላችሁ፣ ስደት ዓለም ላይ ያላችሁ ማለት ነው። እና ሁልጊዜ እኔ ጸሎት የማደርገው ምን መሰላችሁ? አንደኛ የቤተሰብ በስደት ዓለም ላይ ሁኜ ክፉ እንዳያሰማኝ፣ የቤተሰብ ሀዘን እንዳያሰማኝ በስደት ዓለም ላይ ሁኜ። ሁለተኛ ነገር ደግሞ ስራቶ መተሽ ማለት ስደት ዓለም ላይ ሆነሽ ስራተሽ መቀመጥ፣ ስራተሽ ተቀምጠሽ ስራቶ መቀመጥ። እነዚህ ሁለቱን ነገሮች እግዚአብሔር ወደ ሀገራችን እስከንገባ ድረስ የምን ሁላችሁም በየሃይማኖታችሁ ጸሎት አድርጉ እንዳያሳየን። ሶስተኛ ደግሞ የሰው እጅ ማየት ማለት ስራተሽ ቁጭ ስትይ ያው ስራ አዳን ቁጭ ስንል ያው የሰው እጅ ነው የምታዩ። ወይ ከሰው ብር ትበደራላችሁ ወይ የሆነ ነገር ያው ታውቃላችሁ መቼም ሲቸግር ሰው የማይባለውን ማለት የሆነ ነገር ብለሽ ከሰው ብር ትቀበያለሽ። ምክንያቱም ያው ስለሚቸግርሽ ማለት ነው። እና ከነዚህ ነገሮች ሁልጊዜ እኔ በቃ ጸሎቴ ከስደት ዓለም ላይ እነዚህ ናቸው። በቃ የቤተሰብ ክፉ እንዳያሰማኝ ስደት ዓለም ላይ መጥቼ ስራቶ መቀመጥ በቃ እና የሰው እጅ ማየት። እነዚህን ነገሮች በጣም ይከብዳል። ምክንያቱም እንደዚህ ልላችሁ ያየሁት የሰው እጅ ማየት እኔ ከኢትዮጵያ መጥቼ በቃ 18 ቀን ነው ምናምን ቢሮ ተቀምጬ ነበረ እና የዛን ቀን ምን እንደሆንኩኝ እኔ ነኝ የማውቀው። እንግዲህ ምንም የጎደለብን ነገር የለም። እኛ በድርጅት ስለሆነ የመጣ ነው። በድርጅት ነው፣ ምንም የጎደለብን ነገር የለም። ከምኝታም ንጹህ ምኝታ አለ። ምግብም ያው ማለት
ምግብም አለ፣ ዋይፋይ አለ፣ ስልካይ አንቀማም፣ ሁሉ ነገር የተሟላ ነው። ግን ስራ ማጣት በቃ የአይምሮ እረፍት ይነሳል። ስራ ማጣት የአይምሮ እረፍት በቃ ለሌሎቹ ስራ መጥቶላቸው ለእኔ ሳይመጣ ሲቀር እንዴት እንትን እንዳምር ማለት ነው። በቃ መቼ ነው የኔ ዕጣ ፈንታ የሚደርሰው ብዬ በቃ አስብ ነበረ። ግን እግዚአብሔር ይመስገን ከኢትዮጵያ በመጣሁ በ18 ቀኔ ስራ ገባሁ ማለት ነው። እና በቃ ብር ቸግሮኝ ማንን ስጡኝ ልበል? የምር ብር ቸግሮኝ ማንን ስጡኝ ልበል? በጣም የምወዳው ጓደኛ አለችኝ፣ ከሷ ወሰድኩኝ። ተቸገርን ማለት ነው። እና ለዛ ነው የሰው እጅ ያሳየኝ የምለው ለዛ ነው። እና በስደት ዓለም ላይ ስትሆኑ ወይ ቤተሰብ ወይ እህት ቢኖራችሁ ወይም የሆነ ቤተሰብ ሲኖራችሁ ቅርብ በጣም ደስ ይላል። ምክንያቱም እህት በተለይ እህት ካላችሁ ችግራችሁን አውቃ ትረዳችኋለች። ብር የለኝም ብትሏት አጨክንም እና እኔ እግዚአብሔር ይመስገን እንዴትም እንደ ጓደኛም አለችኝ ጓደኛ እሷ ሰጠችኝ። ከዛ እሷ ስትሰጠኝ 18ቷን ቀን በቃ በዛች ቆየው ማለት ነው። ገብቷችኋል? እና ሴት ልጅ በተለይ እኛ አረብ ሀገር ላይ ያለን በእጃችን ሳንቲም መያዝ ስለለመድን ሳንቲም ብር ስናጣና ስራ ስንፈታ ከቤተሰብ የሆነ ሰው ታሟል ምናምን ሲባል ያለንን ቴንሽን የሚያውቅ ሰው ነው ብቻ የሚያውቅ፣ ሌላ ማንም አያውቅም። የደረሰበት ሰው ብቻ ነው የሚያውቀው፣ ሌላ ሰው ማንም አያውቀውም። አሁን ይሄ ነው ብል ላታውቁት ትችላላችሁ። እኔ ግን ስለደረሰብኝ ለዛ ነው አንድ አያሳየኝ። የምር እኔ ቀሪ ዘመኔ በቃ በስራ አሳልፌ እግዚአብሔር ወደማይቀረው ይውሰደኝ። እንደው የሰው እጅ እንዳታሳየኝ ነው የኔ ጸሎት ሁልጊዜ። በሰላም ወደ ሀገር ያስገባኝ፣ ከዛ ደግሞ የሰው እጅ እንዳታሳየኝ ብዬ ነው ጸሎቴ። እና የቤተሰቦችን ክፉ እንዳታሰሙ፣ ስራቶ መቀመጥን እንደዛ። እና እህቶቼ ይህን እላችኋለሁ። እናንተስ ምን ይመስላችኋል? ምንድን ነው ሀሳባችሁ? ኮሜንት መስጫው ላይ አስቀምጡልኝ እና ላይክ ሰብስክራይብ እንዳይረሳ። አበረታቱኝ የመዳምዬ ቅመሞች እላችኋለሁ እህቶቼ። ሌላ ደግሞ እናንተ በስደት ላይ እስኪ ስትኖሩ ስደት ምን አስተማራችሁ? ስደት እስኪ በስደት ላይ የምትኖሩ እህቶቼ ስደት ምን አስተማራችሁ ለእናንተ? ለእኔ በጣም ብዙ ነገር አስተምሮኛል። ለእናንተስ ምን አስተማራችሁ? እስኪ ጠይቃችሁ ዛሬ እና የስደት ህይወት ምን ይመስላል? ማለት ስደት ያለ ነው እናውቀዋለን፣ ግን እንደው በትንሹ ስደት ምንድን ነው ለእናንተ ብትባሉ ምን ትላላችሁ? ምን ትላላችሁ? እኔ ለስደት ምን መሰላችሁ? ስደት ማለት ማንም ዩኒቨርሲቲ ገብቶ ወይም ትምህርት ቤት ገብቶ የማያገኘውን ትምህርት ነው ያገኘሁበት በስደት ላይ። እናንተስ? እናንተ አሁን ምን አገኛችሁበት? እስኪ በስደት ምን ጥቅም አገኛችሁ? ምን ትርፍ አለው? ምንስ ኪሳራ አለው? ምንስ አገኛችሁበት? ምን ተማራችሁበት? እስኪ ይህንን ነገር እስቲ ሀሳብ ስጡኝ። እኔ እውነት በስደት በጣም ከብዶኛል። አንደኛ ከቤተሰብ ርቄ፣ ሁለተኛ ነገር ታውቁታላችሁ ስደት ላይ ያላችሁ አልነግራችሁም። እና እዚህ አሁን እኛ ሶሻል ሚዲያ መተን ፈገግ ስለምንል እንትን ይመስላል በቃ ደስተኛ ነን። በቃ በአጠቃላይ እኛ በጣም ደስተኛ ነን፣ ከሴት ለየት ብለን ደስተኞች ነን። ግን እናንተ ምን ተማራችሁ? ታውቁታላችሁ ማለት እናውቀዋለን። ግን እንደው ምን ጥቅም አገኛችሁበት? ምን ትርፍ አገኛችሁበትም? ከስደትስ ምን ተማራችሁ? እኔ ብዙ ነገሮችን ተምሬያለሁ። አንደኛ ዩኒቨርሲቲ ገብቼ የማላገኘው ትምህርት አግኝቼበታለሁ። እስኪ እናንተ ስችን እንደ ጥያቄ ላስቀምጥላችሁ። በጣም ነው የምወዳችሁ ስለተከታተላችሁኝ፣ ስላዳመጣችሁኝ። ቪዲዮን እስከ መጨረሻው ኮሜንት ስጡ፣ ላይክ፣ ሼር አድርጉ። ልጆቼ እወዳችኋለሁ። መልካም ቀን ይሁንላችሁ። ባይ ባይ።